የመጡት በትልቅ ቪዲዮ ነው። ዛሬ በትልቅ ቪዲዮ ነው የመጡት። ወደፊት ትልቅ ቦታ ደርሼ ዩቲዩበር ሆኜ ሀገሬን አኩርቼ እማየው ቪዲዮ ይሆናል ማለት ነው። ይሄ ቪዲዮ እኔ ዩቲዩብ ላይ 25 ሰብስክራይበር ብቻ ነው ያለኝ። 28 አይ ቲንክ 28 ከ28ቱ ግማሹ የኔ አካውንት ነው። ወደ 6 ምናምን የሚጠጉ አካውንት የኔ ነው። ቪዲዮቹንም የገባው ማየው በራሴ አካውንት፣ ላይክ ማድረጉ በራሴ አካውንት፣ በጣም ብዙ ነገሮችን እያደረኩ ነው በራሴ አካውንት እንጂ አይ ቀጥታ የሆነ ቪወር ወይም ሰብስክራይበር የለኝም። ይሄ ተስፋ አስቆራጭ ጊዜ፣ በጣም ብዙ ተስፋ አስቆራጭ ጊዜዎችን አልፌያለሁ። በቃ በጣም እኔ ራሴ ላይ ተስፋ እንድቆርጥ የሚያደርጉኝ ብዙ ነገሮች አሉ። በፒሲ ምክንያት፣ በአንዳንድ በዋይፋይ በቃ ብዙ ነገሮች አሉ ተስፋ ሊያስቆርጧችሁ የሚችሉ ነገሮች። ግን ተስፋ አትቁረጡ። ሰው ተስፋ አትቁረጡ እንደሚላችሁ አይባልም። ተስፋ አትቁረጡ። ያሳለፋችሁትን ነገር ራሳችሁ ነው የምታውቁት። እና አሁን ይህን ቪዲዮ ቀርጬ አስቀምጠዋለሁ። ወደፊት እና ቪዲዮ ነው ምን ያህል ተስፋ ልቆርጥ እንደተነሳው። ብዙ ተስፋ አስቆራጭ ነገሮች ነበሩ። ይህንን ማድረግ እፈልግ ነበር ግን አልቻልኩም። ዩቲዩብ ስቴይ ኮንሲስተንት መሆን እፈልጋለሁ ግን አልችልም። ይህን ሁላ እንዳልችል ያደረገኝ ቶሺባ ፒሲ ነው። እና ቶሺባ ፒሲ የተበላሸ ነበር መጀመሪያ። ከዛ ቦዲውን ለማስቀየር 10,000 ብር ነው ያወጣሁት። ከዛ ከ10,000 ብር ላይ ደግሞ ሌላ ሞኒተር ኤችዲኤምአይ ኬብል ለማገናኘት የድሮ ፒሲ ስለሆነ ቶሺባ በቪጂኤ ምናምን እሱን አውጥቼ ምናምን ብዙ ነገር ወጥቷል። ከዛ ተሞከረ። አሁንም 4 ጂቢ ስለሆነ ራሙ ብዬ ወደ 8 ጂቢ ራም ቀይሬዋለሁ። ቀይሬውም ምንም እያሰራኝ አይደለም፣ ወደ ቲክቶክ ስቱዲዮ ማለት ነው። ያለኝ አማራጭ ኦቢኤስ ራን ያደርጋል ወይ ራን እያደረገልኝ ያለው በሱ ዩቲዩብ ኮንሲስተንት ለመሆን እየሞከርኩ ነው። አሁንም አንድ ፋይል ምናምን ጠፋበት ተብሎ ሊሰራ ሄዷል። ኮር አይ3 እና ፕሮሰሰሩ ዝቅ ያለ ስለሆነ ምንም ስራ እያሰራኝ አይደለም። ግን ሲመጣ ደግሞ ኮንሲስተንት ሆነ ዩቲዩብ ላይ ምን ፖስት ይሆናል። አሁን 28 ሰብስክራይበር ብቻ ነው ያለኝ። 28 ሰብስክራይበር ብቻ ማለት በቃ ከከፈቱት ራሱ በጣም ቆይቷል። ክሊፖችን እየለቀኩ ዩቲዩብ ላይ ቲክቶክ ላይ እየፖስትኳቸው ነው ያሉት። ምንም እየጠቀመኝ አይደለም ይሄ ነገር። አሁን በቃ ወደፊት እንዲህ ነበርክ ዮናታን፣ ወደፊት ስታየኝ ደግሞ እያየህ ሳቅ። በቃ እንዲህ አሳልፌ ነበር ምናምን እንደሚል ተስፋ አደርጋለሁ ማለት ነው። ሰብስክራይብ እያደረጋችሁ ይመቻችሁ።